እፎይ ከዚህ በኋላ ትጠፋል። ነፍስ አይደለም ይጠፋ፣ መንፈስ በሙሉ ይጠፋል። እንወራሃለን። አማራዎች አሁን እቀሰቅስብሃል። በመሳሪያ ነፍጥ ሁሉ እንወርዳለን ገና። ለምን እንጂ እንዴት መሐመድ ስፐርሙን በግርግዳ ይለቀልቃል ይባላል? ጎበዝ በዘመኑስ የሚመጥን ቋንቋ ነው ወይ? ይሄስ እስላሙን አያበሳጭም ወይ? ሳው እያሉ የሚጠሩትን ትልቅ ነቢይ ብለው የሚያመልኩትን 2 ቢሊዮን ሕዝብ የሚከተለውን ግርግዳ ላይ ስፐርም ይለቀልቃል ማለት በኢትዮጵያ ጨዋነት ራሱ መውረድ ነው። ቢያረግ እንኳ ሰውየው መውረድ ነው። ሰውን አንተ ያን አትናገረው። እንኳን ያላደረገው ውሸት ነው። ሙሐመድ ለፖለቲካዊ ትርፍ ለምናምን ተንቀሳቅሶ ይሆናል። ሚድልስ ነው ለማስፋፋት ሞክሮ ይሆናል። ስፐርም ግን ግርግዳ ላይ እንደማይለቀልቅ አስረግጬ እነግርሃለሁ። እፎይ የምትባል ደንቆሮ መሐይም ኤርትራ ሻዕቢያ ወያኔ አድዋ ትግሬ ማንነትን ነው ጸጉር አስተክለን የመጣው ጳጳስ ለመምሰል። የእፎይ 80,000 ጉንዳን ለእኛ እንደ ቁንጫ ነው የምናየው። እንዲዘን የምናፈጠው መሐይም ነው። እፎይ እንደ ታማኝ በየነ ገረድ ያገነ ነው። አስረግጬ እየነገርኩ ዮኒ ማኛ የሚባል ደንቆሮ ዋያን ይዘህ ብትዋራ የት ምንም አታመጣም። እሱ ማውሪያ ስላጣ ነው፣ ተከታይ ስለሌለው በዛ ያለ ሐራራ እንደሚሉ ደንቆሮ ገብቶ ያወራ። እስላም የኛ ዘመን አስረግጬ ነው። ከፕሮቴስታንት ለኢትዮጵያ ኦርቶዶክስ የሚቀርበው እስላም ፕሮቴስታንት ማርያምን ያዋርዳታል። ሙስሊም ግን ሜሪያም ይላታል። የተከበረች ናት። እንኳን ሌላ ኢየሱስን ነብይ ነው የሚሉ እንጂ የመጣ ከእግዚአብሔር ነው ይላሉ። ዊ ላቭ ሙስሊም። ወያኔ እስላሞችን ሲያጠቃ ቁመን ማያት ውርደት ነው። ትግራይ ውስጥ አስክሬናቸው ሲጎተት አይተን አይቀበሩም ሲባል ለይህን ካረግን እኛ አማራዎች ውርደት ነው። እስላም አይቀበርም የሚባልባት ኢትዮጵያ መኖር የለባትም። ኦርቶዶክሶች እውነትም በቃ ረክሳችኋል።